እዝራ ፍቅር ሳይዘኝ አይቀርም። እዝራ ግን እንደዚህ ይዘጋኛል ብዬ አላሰብኩም ነበር። ተሰማኛለህ እዝራ፣ ኩራትን በልክ አድርገው። አንቺ ከፈለግሽ ተመልሼ ሰዎቹ ቤት ገብቼ ወርቁን ሰርቄ እመጣለሁ። ባዩሽ ጠያቂ መጥቷል። በቃሉ ምን ሆነሃል? መተሻል እንዴ? ባዩሽ እንድመጣ አይደል እንዴ ያስጠራኸኝ? እሱማ ነው መምጣትሽን አላየሁም ነበር ያለ ማለት ነው። ምን ሆነሃል? አይ ምንም አልሆንኩ። አናገርካቸው? አዎ አናግሬያቸዋለሁ። ፈቀዱልህ? አልፈቀዱልኝም። ምን እያልክ ነው በቃሉ? ባዩሽ ፖሊሶቹ በዋስ እንዲለቁሽ ጠይቄ ነበር፣ ግን ሊፈቅዱ አልቻሉም። እሱማ ሰማሁ፣ ግን እንዴት? ምን እንዴት አለው? ወንጀል ሰርተሽ እኮ ነው የተያዝሽው። እኔ ወንጀል አልሰራው ማለት? በቃሉ ሜሮን ገንዘብ ስጪኝ ብላ ስታስፈራራኝ፣ እኔ ደግሞ ገንዘብ እሰጥሻለሁ ብዬ ጠርቻት በሽጉጥ አስፈራራት ነው ፖሊሶቹ ያዙኝ። እንዴ ምን እያልሽ ነው ባዩሽ? በቃሉ እኮ ነኝ። በቃሉ እስከ ዛሬ ሌላ ወንጀል ሰርቼ አውቃለሁ? እንዴት ማለት? እኔ ልሸውጅኝ ነው? አንተማ የስራ ባልደረባዬ ነህ። ያለ አንተ እገዛ እኮ ምንም ነገር ማድረግ አልችልም ነበር። እና ወንጀል አልሰራውም ስትይ ምን ማለትሽ ነው? ፖሊሶቹ በአይናቸው ካዩት ውጪ ሌላ ምንም አይነት መረጃ የላቸውም ለማለት ነው። እንደዛ ቢሆንም የዋስ መብትሽን ሊፈቅዱ። ሰላም ሰላም፣ ጤና ይስጥልኝ የቻናላችን ቤተሰቦች፣ ላይክ ሰብስክራይብ በማድረግ አብራችሁኝ ሁኑ እላለሁ። የዛሬው ኖላዊ ድራማ ክፍል 6 ክፍል 5 ላይ እንግዲህ ባዩሽ ያው በሰራችው ስራ እስር ቤት ናት። ግን ስራ ምንም መጥፎ ስራ አልሰራሁም እያለች ትገኛለች እና ብቻዋን እንዳልነበረች እና አንድ ሰው ከሷ ጋር እንዳለ ይታያል ማለት ነው። ብቻዋን አልሰራችሁም ይሄን ስራ፣ ይሄን ሁሉ በደል፣ ይሄን ሁሉ ወንጀል ብቻዋን አልሰራቸውም ማለት ነው። የሆነ ሰው ብቅ ብሏል። እሱም አሁን ላይ ተታች እያለ ከእስር ቤት ሊያወጣት በዋስ እየታገለ ይታያል። እና ውድ ቤተሰቦቼ ኖላዊን የማታው ወይም የማታውቁታላችሁ ብዬ አላምንም። ሁላችሁም ታውቁታላችሁ። ምርጥና አስተማሪ የሆነ ድራማ ነው። እና ወደ ሀኒቾና ወደ አፍቃሪዎቿ ስንሄድ ደግሞ ሁለቱም ርቀዋታል። ሁለቱም ይሄንኛውም እየወደደ ያው እሱን ስለምትወድ ብሎ ማለት ነው ስራን ትወዳለች ብሎ የሚርቋታል። ጆሮ የሚባለው ልጅ ይሄንኛውም ደግሞ የስራ እኔ በዚህ ተቀጣልና ፍቅር ይይዘኛልና መጎዳት ራሴን መጉዳት አልፈልግም ብሎ ሸሽቷታል። ሀኒቾ ብቻዋን ቀርታለች በዚሁ መካከል ማለት ነውና ሰላምዬ ደግሞ ያው የሀኒቾ እህት ናትና ሀኒቾን እንዳትጎዳ እየሄደች እየጠየቀች ነው የስራን ማለት ነው። እኔ ፍቅር ጥያቄ አላቀረብኩም ብሎ መለሰላት ማለት ነው። ስጠይቃት እንዴ ነገር ምንድን ነው? አሳፈርሽኝ እኮ አለቻት ተመልሳ መጥታ ማለት ነው። ለሀኒቾ የፍቅር ጥያቄ ያቀርቡልኛል ብሎ ፍቅሩን ገልጾልኛል አላልሽኝም ነበር እንዴ? ምን ነው አሳፈርሽኝ ምናምን ስትላት ነበር። እና ያው ሀኒቾ ደግሞ የስራን ሳትወደው አትቀርምና በእንቅልፍ ራሱ አይወስዳትም ማለት ነው። ስለሱ እያሰበች ጆሮ ወይም ደግሞ አሴር የሚባለው ልጅም በጣም ይወዳታል። ከአሴር ጋር ብትሆን እኔ ደስ ይለኛል ማለት ነው። ያው ሌባ ነበር፣ ከሌብነቱ ወደ ጥሩ ስራ ስለለወጠችው እና እናቷን ደግሞ ደም ሰጥቶ ስላዳናት ብዙ ውለታ ስለዋለላት እሱን ብታገባ ደስ ይለኛል። እሱን ታግባ የምትሉ በኮመንት
አሳውቁኝ፣ ደስ ይለኛል። ስንቶቻችሁ ናችሁ እሱን ታግባ የምትሉት ማለት ነው? እና ባዩሽ እና ሜላት ደግሞ በአሁኑ ሰዓት ላይ ሜላት በባዩሽ ላይ አጥብቃ አባታለች። ያኔ አጥብቃ አባታለች ስል በፊት የልጅነት ጓደኛዬ ናትና እሷ እስር ቤት እንድትቆይ አልፈቅድም ብላ ነበረ። አሁን ግን ሀሳቧን ቀይራ በጣም ተናዳባታለች ማለት ነው። እና ፖሊሶቹ ደግሞ ምንድን ነው የረቢ ሴትዮ ምቀኛ ብዙ ነው። ላይላ ይለላ አነ ብሰክር አሳሳ ጨምሮ 60 ምን ታመጣለች ዛልቅ